እና ለማንኛውም አበሻ አለሁ ኪንግስ ባክ ከነንቁላሉ አርጌ ገባለሁ አረጋለሁ። ምንም ጠብቅ ሰይዶ ኖካውት ወይስ የፈለጋችሁት ሰብሚሽንም ከፈለክ ኖካውት ከፈለክ ይታነቅ እየጠበጠብኩት አተዛ ጋር ይታያል እያልኩ ጠበጥበዋለሁ። አይ ራሱ እንዳለው እግሩን ሰብረው ብጨርሰው ደስ ይለኛል። አረ የፈለገውን ነገር ሰብርለታል። በቃ እኔ አልወዳደርም ምናምን ስትል ጠበቃ ሰብላ አሰፋ ምናምን መታ ምንድነው ሲሂር ምናምን ብሏል ምናምን ስትል አረ ምንድነው ቀልኗ ማለች እሷ ደግሞ አይ እሷም ያው ጀስት ኮንቴንት ነው። ያው ቲክቶክ እኮ በቃ ጀስት እንትን ነው ገብቷል። ቲክቶክ እኮ እኛ ነን እኮ ያስተማርነው። ሪጎሮን አንተ አሳየህ እኮ ቲክቶክ እንዴት አይ ደፋር እንዴት እንደሚሆን ህዝቡን ያስተማርነው እኮ እኛ ነን። አይ ቲንክ ብዙዎቻችሁ አሁንም ሴዶን እያወቃችሁት አይደል? ለማንኛውም ግን ለዚህ ኤምኤምኤ ትልቁ ድምቀት ሴዶ ነው ብዬ ነው ማምነው። እሱ የሚፈጥራቸው ወከባዎች ይህንን ፋይት በጣም እያደመቁት፣ እሱ ግን ቢዝነሱን እየሰራ ነው። ግማሹ በህግ መጠየቅ አለበት ምናምን እያለ ብዙ ኮሜንት እያደረገ እያየው ነበርና እሱ ኢንቴንሽኑን ያውቀዋል ሲያደርገው ምን ፈልጎ እንደሆነና አይ ቲንክ ብዙዎቻችሁ በዚህ ጉዳይ ላይ ሲሪየስ ባትወስዱት ጥሩ ነው ብዬ አስባለሁ የሚላቸውን ነገሮችና እሱ ኢንቴንሽን እንዳለው እኔ ብዙ ጊዜ ተረድቼዋለሁ እንዳልኩት እና ለማንኛውም ድምቀታችን ለዚህ ኤምኤምኤ እንግዲህ ሴዶ መልካም እድል መልካም ጊዜ። የሁላችሁንም ትብብር የሚፈልግ አስቸኳይ ማሳሰቢያ ነው። ታውቃላችሁ ሮብ ሚዛን አለን፣ ሐሙስ ደግሞ ዋናው ፕሮግራም ነው። ሮብ ላይ ሁላችሁም ተጋብዛችኋል። ነገር ግን በጣም ለፕሮግራሙ ሲጨነቅ ይሄው አይኔ እንደምታዩት ነው። በጣም ስሯሯጥ አንድ ትልቅ ነገር ረስቻለሁ። ምን መሰላችሁ? መድረኩ ላይ ፕሮግራም የምመራው እኔ ነኝ። ረጅም ሰዓት መድረክ ላይ ቆማለሁ፣ ግን እስካሁን ድረስ ልብሴን አላዘጋጀውም። ስለዚህ አይዘር በግዢ ሊሆን ይችላል፣ አይዘር በስፖንሰርሺፕ ሊሆን ይችላል። ዋቴቨር ኢት ኢዝ አሪፍ የምትሉትን ለመድረክ ይሆናል የምትሉትን ልብስ ካለ እባካችሁ ኢንቦክስ ላይ አስቀምጡልኝ። ልብስ ቤቶች ካላችሁ የሀበሻ ሊሆን ይችላል ወይም ደግሞ ሱፍ ሊሆን ይችላል፣ ዋቴቨር ኢት ኢዝ ማለት ነው። ስለዚህ እባካችሁ ኮንታክት አድርጉኝ። የ100 ሺህ ብር የ50 ሺህ ብር እና የ30 ሺህ ብር ትኬቱ ሶልድ አውት ነው ወይም አልቋል። የ20 ሺህ ብሩና የ10 ሺህ ብሩ ትኬት ነው የሚቀረው። 2 ቀን ነው የቀረው። ኢቲኤፍሲ 02 የኢቲኤፍሲ 02 አድዋ ፋይት ናይት። ኧረ ስለ ፉሪ ልጆች አምላክ ባነር ያሰሩልስ ማሊያ የገዙትስ ስንት ነገራቸውን ሽጠው ትኬት የገዙትስ ሴዶ እንዲማ አታወረደ ነው እንዲህ አታረገውም። የምርህ ነው? ምንድነው የምትለው? አልገባኝም። አስረዱኝ። እኔ ምንም እየተሰማኝ አይደለም። የሆነ ጫጫታ ነገር ነው እየተሰማኝ ያለው።